ሰላም ጤና ይስጥልን እንደምንላችኋል። አክብሮታዊ ሰላምታዬ በያላችሁበት እንዲደርሳችሁ ቸሩ ሁሉ እየተመኘው ዛሬ ደግሞ በአዲስ ርዕስ መጥቻለሁ። በእርግጠኝነት ከሐሳቤ እንደምታተርፉ አልጠራጠርም። ቻናሉን ላይክ፣ ሰብስክራይብ እና ሼር በማድረግ አብረን እንቆይ። ዛሬ ደግሞ በህይወት ውጤታማ እንዳትሆን ከሚያደርጉ መጥፎ ልማዶች መካከል 5ቱን ይዤ መጥቻለሁ። አብረን እንቆይ። ኦኬ፣ አንድ ሰው በህይወቱ ውጤታማ ከማይሆንባቸው መጥፎ ባህሪያት መካከል የመጀመሪያው ፋይናንሺያል ሚስ ማኔጅመንት ወይም የገንዘብ አያያዝ አለመቻል፣ የገንዘብ አጠቃቀም አለመቻል ነው። እንግዲህ የገንዘብ አያያዝ አለመቻል ወይም የገንዘብ አጠቃቀም አለመቻል አንድን ሰው በሚፈልገው ልክ በሚሰራው ልክ ውጤታማ እንዳይሆን ከሚያደርጉት መጥፎ ልማዶች መካከል ነውና እያንዳንዳችን ሰዎች በየምንፈልገው ርቀት መጓዝ እንችል ዘንድ የገንዘብ አያያዝ ባህላችንን ማጠናከር፣ የገንዘብ አያያዝ ልማዳችንን እየተሻለ ማድረግ፣ የገንዘብ አያያዝ ልማዳችንን አፕሩፍ ማድረግ ይጠበቅብናልና ይህ አንድን ሰው በሚፈልገው ርቀት መጓዝ እንዳይችል ከሚያደርገው መጥፎ ወይም አላስፈላጊ ልማድ አንዱ ነውና ይህን ማስወገድ ይገባል። ሌላው በሁለተኛ ደረጃ እንደፈለግነው ብዙ ርቀት መሄድ ከማያስችሉን ልማዶች መካከል ወይም በእያንዳንዱ እንቅስቃሴዎች ትርፋማ ከማትሆንባቸው ባህሎች መካከል አለያም ቢዝነስ ጀምረህ ከምትከስርባቸው መጥፎ ባህሎች መካከል ወይም በግል ህይወትህ ውጤታማ ከማትሆንበት አላስፈላጊ እና የማይጠቅም ባህል መካከል ክሬዲት ማብዛት ነው ወይም ብድር ያንተ አቅም ከሚመጥን በላይ እያንዳንዱ እንቅስቃሴዎችን ሊያበላሽብህ ስለሚችል በየሃገኘው አጋጣሚ ሁሉ ብድር የመበደር ባህልህን አስወግድ። ይህ በህይወት አንተን ሊያከስር የሚችል አንድ መጥፎ ባህሪ ነውና ይህን ማስወገድ መቻል አለብን። ሌላው ሶስተኛው አንድ ሰው በቢዝነስ እንቅስቃሴው ውጤታማ ላይሆን የሚችልበት ወይም በግል ህይወቱና በየሙከራዎች ሁሉ ከሚከስሩባቸው መጥፎ ባህሪያት መካከል የመቆጠብ ባህል አለመኖር ነው። ገንዘብ የመቆጠብ ባህሪያችን ደካማ ሲሆን አንተ እንደፈለከው እንዳሰብከው ብዙ ርቀት መሄድ የማትችልበት ሁኔታ ስለሚገጥምህ እያንዳንዳችን ነጋችንን ለማስተካከል ነገ በምንፈልገው ርቀት ልክ ለመጓዝ ህይወታችንን ከዛሬ ወደ ነገ ለማስተካከል ገንዘብ የመቆጠብ ባህሪያችንን ልናዳብር ይገባል። ይህ ደግሞ በምትፈልገው ርቀት ለመጓዝ የምትፈልገውን ስራ በማንኛውም ጊዜና ቦታ ለማከናወን ገንዘብ ከሌለ የትም ልትሄድ አትችልምና ቢያንስ እንኳን ከምታገኛት የቀን ገቢ ላይ የምትችለውን ያክል በመቆጠብ ነገ ለምትፈልገው ስራ እንደ መነሻ ካፒታል ሊሆን ስለሚጠቅም ገንዘብ የመቆጠብ ባህላችንን ማዳበር መቻል አለብን። ገንዘብ የመቆጠብ ባህል የሌላቸው ሰዎች ደግሞ በእንቅስቃሴያቸው ሁሉ ውጤታማ ሳይሆኑ ይታያሉና ይሄን ማስተካከል መቻል አለብን። ሌላው ስለ ገንዘብ ያህል ሚስ ማይንድ ሴት ነው። ሌላው ስለ ገንዘብ ያለን አመለካከት አናሳ መሆን፣ ከእያንዳንዷ ጥቃቅን ሳንቲም ምን ያክል ልናተርፍ እንደምንችል እውቅናው አለመኖር፣ እያንዳንዷ ትናንሽ ገንዘብ የምታጠፋት አንተ ጋር ምን ያክል ስትጠራቀም ጉዳት ልታደርስብህ እንደምትችል አለማወቅ፣ የገንዘብን ቫልዩ ለይቶ አለማወቅ፣ እያንዳንዷ በቀን ያለምንም ምክንያት ወይም ያላስፈላጊ ነገር የምታጠፋት 20 እና 30 ብር ብትጠራቀም ወደ ገንዘብ ስትቀየር በወር ስንት ልትሆን እንደምትችል የማወቅ ችግር አለብን። ይህንን ማስተካከል መቻል አለብን። ሌላ 5ኛው ላክ ኦፍ ሰልፍ ኦዲት ነው የሚባለው። በ5ኛ ደረጃ አንተ በእያንዳንዷ እንቅስቃሴ ምን እንዳተረፍክና ምን እንደከሰርክ ለይቶ ያለማወቅ ችግር ከፋይናንሺያል ውጭ ሊሆን ይችላል። በግል ህይወትህ አንተ የተሻለ ሜንታሊቲ የተሻለ አስተሳሰብ ካለው ሰው ጋር ስትውል ያተረፍከውን ነገርና ምንም ቫልዩ አድ ከማያደርግልህ ሰው ወይም ከሱ ጋር አብረህ በማሳለፍ በአንተ ህይወት ላይ ጠብ የሚል ወይም የተሻለ አስተሳሰብ ከሌለው ሰው ጋር ጊዜ ስታሳልፍ ከየትኛው እንዳተረፍ ከየትኛው እንደከሰር ለይቶ ያለማወቅ ችግር እያንዳንዱ ህይወታችንን ያከስርብናል። ይህ ሲባል ሰልፍ ኦዲት አለማድረግ ሲባል ከችግርህ አለመማር፣ በእያንዳንዱ እንቅስቃሴ ከተሞክሮ የሆነ ነገር አለመቅሰም፣
በእያንዳንዷ ውሎ ምን እንዳተረፍክና ምን እንደከሰርክ ለይቶ አለማወቅ ህይወትህን አላስፈላጊ ሁኔታ ላይ ከሚያደርስብህ መጥፎ ባህሪያት መካከል ነውና እነዚህም ባህሎች መጥፎ ልማዶች በማስወገድ ራሳችን ወደ ተሻለ ደረጃ አፕሩፍ ለማድረግ መሞከር አለብን። በሌላ ሐሳብ እስከምመለስ ድረስ ስለተከታተላችሁን ቻናሉ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እጅግ በጣም አመሰግናለሁ። መልካሙን ሁሉ ተመኘው። ጤና ይስጥልን።